በህልማችሁ ስትበሩ የምታዩ ከሆነ በህልም መብረር ምንን ያመለክታል መሰላችሁ? መጽሐፍ ቅዱስ ሲናገር እንደዚህ ይላል እኮ እግዚአብሔርን በመተማመን የሚጠባበቁ ይላል ኃይላቸውን እንደ ንስር ያድሳሉ፣ በክንፍ ይወጣሉ፣ ይበራሉ፣ አይታክቱም፣ ይሄዳሉ ይላል። ስለዚህ እንደ ንስር በክንፍ ይወጣሉ ይበራሉ ስለሚል መብረርን በስፒሪቹዋል አንግል ካየነው መብረር ጥሩ ትርጉም ነው ያለው። ምክንያቱም ስትበሩ የምታዩ ከሆነ ስፒሪቹዋል ሌቭላችሁ ሊሆን ይችላል፣ ሆነ የያዛችሁት ነገር የሆነ እጃችሁ ላይ ያለ ነገር ስራ ሊሆን ይችላል፣ ቢዝነስ ሊሆን ይችላል። እየበረራችሁ የምታዩ ከሆነ ከፍታን ነው የሚያሳይ። ልማችሁ እየበረራችሁ ስትወርቁ የምታዩ ከሆነ እኔ እንደዚህ ያልኳችሁ ማለት ፍቺው ይሄ ነው ማለት አይደለም። እኔ ወይውን ነው እየነገርኳችሁ ያለው ኮመን የሆኑ ብዙ ሰዎች የሚስማሙበትን ነገር ነው እየነገርኳችሁ ያለሁት እና ህልማችሁ መተርጎም የምትችሉት እናንተ ናችሁ። እግዚአብሔር በእናንተ ህይወት ላይ እናንተን ይሾማችሁ። ከናንተ በላይ የናንተ ህይወት ላይ ባለስልጣን የለም። በእናንተ ህይወት ላይ ባለስልጣን እናንተ ናችሁ። የሆነ ነገር እንዲሆን የሆነ ነገር ደግሞ እንዳይሆን መቆጣጠር የምትችሉት ማዘዝ የምትችሉት እንዲሆንም እንዳይሆንም ማድረግ የምትችሉት እናንተ ናችሁ። ስለዚህ ህልማችሁን ስታዩ ኢንተርፕሬት ማድረግ ያለባችሁ በዛ ወይ ነው። የሆነ ሰው አይደለም የናንተን ህልም መተርጎም ያለበት። እኔ እዚህ ጋር አሁን ወይውን ነው እየነገርኳችሁ ያለው። በዚህ ወይ ተርጉሙት ነው። ይሄን መንገድ ተጠቅማችሁ እንትን በሉ። ብዙ ሰው የሚስማማበትን ነገር ነው እየነገርኳችሁ ያለሁት። እየበረራችሁ ስትወርቁ የምታዩ ከሆነ እንግዲህ ካላችሁበት ፖዚሽን ሊሆን ይችላል፣ ከፍታ ሊሆን ይችላል፣ ስልጣን ሊሆን ይችላል፣ እየወረዳችሁ ነው ማለት ነው። ሰው ሲያባራችሁ፣ ከስር ሰው ሲያባራችሁ፣ እንስሳ ሲያባራችሁ፣ ነገር ግን እናንተ ስትበሩ የምታዩ ከሆነ በህልማችሁ ከፍታን ነው የሚያመለክተው። የጠላትን ክልል ትታችሁ እየሄዳችሁ ነው ማለት ነው። ምክንያቱም ምድር የሚባለው ነገር ግራቪቲ የሚባል ነገር አለ። ግራቪቲ ማለት ደግሞ እናንተ ከፍ እንዳትሉ ወደ ታች የሚስባችሁ ነገር ማለት ነው። የሆነ ቁስ ከፍ ካለ ግራቪቲ ይስበዋል፣ የመሬት ስበት አለ። ስለዚህ ከመሬት ስበት በላይ ሆናችኋል ማለት ነው። የመሬት ስበት እናንተ ሊቋቋም አልቻለም ማለት። ስለዚህ የመሬት ስበት ማለት ዓለማዊ ነገር፣ የስጋ ምኞቶች ሊሆኑ ይችላሉ። ዓለማዊ ህይወት ላይ ያላችሁ ነገር፣ ፍላጎታችሁ፣ ምድር ላይ ያለው ነገር፣ ያንን ነገር ትታችሁ ከፍ እያላችሁ ነው። ነገር ግን እየበረራችሁ ስትወርቁ የምታዩ ከሆነ የሆነ ታይም ከፍ ብላችኋል። አሁን ግን እያሽቆለቆላችሁ ነው፣ ዝቅ እያላችሁ ነው። በነገራችሁ ላይ በህይወታችሁ ላይ የሆነ ዝቅ እያላችሁ ነው። በህይወታችሁ ላይ ዲክሪዝ እያደረገ የእናንተ ነገር ዲክሪዝ እያደረገ ነው ማለት ነው። እንግዲህ ስትበሩ የምታዩ ከሆነ እናንተ ከፍታ በስፒሪቹዋል ላይፍ ሊሆን ይችላል፣ ስራችሁ ሊሆን ይችላል፣ ቢዝነሳችሁ ሊሆን ይችላል። ብቻ እናንተ ኮንትሮል እያደረጋችሁት ያለው ነገር ከፍ እያለ ነው፣ ሊጨምር ነው። እንግዲህ የገቢ ምንጫችሁ ሊጨምር ነው ማለትም ሊሆን ይችላል ማለት ነው።